ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላም ተመኘሁኝ። እኔ በጣም ሰላም ነኝ። ዛሬ ኢቫ ሁለተኛ ልጄ 7 ወሯ ነው። ካፕኬክ ልሰራላት ፈልጌ ነው። አብረን ለምን አንሰራላትም? በዛውም ደግሞ እንኳን ለ7ኛው ወርሽ በሰላም አደረሰሽ እንድትሉልኝ በትህትና ጠይቃለሁ ኮመንት ላይ። በጣም ሲምፕል በሆነ ቤት ውስጥ ነው የምሰራላት ካፕኬክ ማለት ነው። ለዛም ስኳር፣ ካካው መጠቀም ፈልጌ ነው። ካካው ሬዘር ወይም ምንድነው የሚባለው ወይን፣ የደረቀ ወይን ነው እና ቤኪንግ ፓውደር፣ ወተት እና 2 እንቁላል አድርጌ እጠቀማለሁ ማለት ነው። ምንም ማሽን አያስፈልገኝም። ማኑዋል ነው የምሰራው ዛሬ። ከዛ ካካው አደርጋለሁ። ከዛ ይሄን የደረገውን ነው ማለት በዛው ልጅ በጣም ነው የምትወደው። ኦልሞስት ሁሉ ጊዜ ቀን በቀን ትበላለች ማለት ይችላል። እንደዚህ የደረገውን ወይን እንደስና በጣም ነው የምትወደው። ለዳይትም በጣም አሪፍ ነው ለልጆች ወይስ ከዛ አሁን ይሄንን ወረቀት እናደርግና ከላይ ደግሞ እንደዚህ አንዳንዱ ላይ አደርጋለሁ። ከዛ አሁን ሲደርስ ተመልሰን እንመጣለን። ፊኒሽ ማሚ ፊኒሽ። በጎን ደግሞ ልጆችን እያበላሁ የነበረ ምሳ ሲሻ ጨረሰች። ኢቫስ እየበላች ነው። ኢቫ ያም እያደረገች ነው። አማሚ አማማም ኢቫ በጣም ነው ዲስትራክት የምትሆነው። በስማ ኢቫ ኢቫ good job። በቃ ወሬ ማየት ነው። ሌፍት ራይት ኦኬ። 7 ወር ሞላኝ በያቸው። 7 ወር ሞላኝ በያቸው። ሀም ህይወት እየበላች ህይወት የኔ ወረኛ ምሳሽን ጨርሽ መጀመሪያ። እሺ እንቆፋ መጥቷል መሰለኝ። እንደዚህ የምትደበቀው ነገር ያስቀኛል ስትበላ። ኢቫ ትሁይ እጅሽ መጣፈጫ ነው። Yummy. Make hum. Tell her to eat, mommy. Tell her yum. Remove your hand. Good job. Bravo. Okay, back up.
አውጥቼዋለሁኝ በቃ ማለት ነው። ሰው እንደምታዩት ይሄን የመሰለ ቆንጆ ካፕኬክ ወጥቶልኛል ማለት ነው። ቲሻ እንደውም አላስችል ብላ እስከሚቀዘቅዝ ሁሉ ወስዳ እየበላሽ ነበረ። በጣም ነው የሚጣፍጠው። ለስላሳ ቆንጆ፣ በጣም ስኳር ያልበዛበት ለልጆች መሆን የሚችል ማለት ነው። ላይክ ሰብስክራይብ ማድረግ እንዳትረሹ። ውድዳ እናደርጋቸዋለን። ባይ። አሁን ደግሞ ለኢቫን ሰጣታለን። ያው ለፎቶና ለቪዲዮ ነው እንጂ እሷ ገና ነች አትበላ። ሃፒ 7 months Tisha, what you doing, Mama? Huh? Why?